የመጀመሪያው ኮከብ ሐመል ይባላል። ይህም በሚያዝያ ወር የሚወጣ ነው። መኳንንት ያፈቅረዋል። ዘቀዳማይ ልጁ ነዋይ ይገባለታል። ዘቀዳማይ ልጁ የሚለው የመጀመሪያ ልጁ ማለት ነው። በሚያዝያ በ8 ኮከቡ ይወጣል። ብልህ ነገር አዋቂ ይሆናል። ክፍሉ ቤተ መንግሥት ነው። ሹመት ያገኛል። ሀብቱ ብዙ ነው። ጠላት ይበዛበታል። የሰው ባሕሪ መርማሪ ነው። ነገሩ የተስተካከለ ነው። ሽማግሌ ይሆናል። ሰው ያከብረዋል። የዘመድ ምቀኛ መድኃኒት ያደርግበታል። ልጅም እስከ 14 ይፈጥራል። ግማሾቹ ይሞታሉ። 3 ሴት ያገባል። 4 ወንድ 3 ሴት ይተርፍለታል ከልጆቹ። በ84 ዘመን ሞት ያስፈራዋል። በተወለደ በ5 ወር ይታመማል፣ ይድናል። በ11 ዓመቱ ዓይነ ጥላ ትመለከተዋለች። መድኃኒቱ መርበብተ ሰሎሞን መስጥመ አጋንንትን በቀይ ቀለም በነጭ ወረቀት ጽፎ ይያዝ፣ ይድናል። ከዚህም በኋላ ጥቁር ነገር አይወድለትም። ዓርብ ረቡዕ ሩቅ መንገድ አይሂድ፣ ከአደባባይም አይግባ፣ ከብዙ ሰው አይደብለቅ። በቀኝ እግሩ ምልክት አለበት። ንግድም እርሻም ክፍሉ ነው። ቀይ ነጭ በሬ ላም ይሆንለታል። ጥቁር ነገር አይወድለትም። በመጀመሪያ ዘመኑ ይቸገራል። ከ30 ዓመት በኋላ ይከብራል። ልጅም ይወልዳል፣ ሹመትም ይሾማል። በ22 ዓመቱ ይታመማል፣ ይድናል። ዓይነ ጥላ በልጅነቱ ትጻረረዋለች። ራሴን ዓይኔን ይላል። ገንዘቡ እንዳይበረክት ትበተብታለች ወይም ትገረግርበታለች። በ20 ዓመቱ ቁስል ይጠንቀቅ፣ መድኃኒት ያስፈራዋል። ንዳድ